እናንተ እንዲው የኢትዮጵያ ሰዎች ማለት ነው። አንዳንድ ቤተሰቦች ሸህዱ ወላ ኢላሀ ኢለላህ ሰይጣን ራሱ ቀንቶ ተቤት ነው የሚወጣው። ምን እሰራላችኋለሁ እዚህ ቤትማ ምን አደርጋለሁ እነሱ እያሉ ብሎ እኮ ሰይጣን ወጥቶ ይሄዳል። ታንዳንድ ቤተሰብ ማለት ነው። አረብ ሀገር የሚሰራ ደባ ታረብ ሀገር የሚሰራ ልጅ እኮ ነው ልጅ እዚህ ሀገር ያለውም ልጅ ነው፣ እዛ ያለውም ልጅ ነው። ግን እዚህ መስዋዕት የከፈለች ለስንት ዓመታት ልጆቻቸውን ያሳደገች ያስተማረች መከራውን ነገች የልጅ ልጆቻቸውን ጡረታ የጦረችላቸው አረብ ሀገር ያለች ሴት አለይሳ ታዛ ግን ኢትዮጵያ ተቀምጦ ሁለት ግራግር ወንከርከር ያለ ዝቅጣ የማይባል ወንድነቱ የማይታወቅ ከስር ያለ ልጅ ቢኖራቸው የሚያደሉት ለዛ ነው። የሚወዱት እሱን ነው። ስሙ የሚነሳው እሱ ነው። ምንም እኮ አያደርግም። መንደር ወይ ሲሰርቅ ወይ ሲጋተት ወይ የእሷን የእህቱን ገንዘብ ሲያበላ ሴት ሲወጣ ሲገባ እንዛዝላ ሸክም የሆነ ልጅ ይዘው ለሱ ያደላሉ። እኔ የምለው እኛ አረብ ሀገር እዚህ ያለን ሰዎች ማለት ነው ታየት ነው የመጣ ነው እዚህ ሀገር ስንቆይ ረሳችሁን። ታዲያ ምን ችግር አለው? ወደ ሌላ ሀገር ለምን ላንድ እያሸጡ ነው? ላንድያ ምንድን ነበረ ጉድፍቻ ነው ምንድን ነው የሚባለው? እንደዛ አድርጎ ላንድ እያሸጥ አድርጎ እኮ መገላገል ነው በቃ። እንደዚህ አይነት ስሜት ያላችሁ ቤተሰቦች ማለት ነው። ሐስቢ አላሁ ወኒዕመል ወኪል። እናንተ ስንት መስዋዕት የከፈለ ለልጅ ባጃጅ ገዛ፣ ለወንድሟ መኪና የገዛ፣ ቦታ ገዝታ የተከዳ፣ የእናቷን ወርቅ ያለበሰ የእናቷን ወርቅ ወንድሞቿ ገዝታ ወስደ የበሉ የጠጡ ሰዎች እሷን ቀበሌ ቤት እንኳን ፎርም አብረው ሳይሞሉ ተፎርም አስወጥተው ተቀበሌ ቤት እኮ ነው ተቀበሌ ቤት ተዛ ፎርም አስወጥተው የልጅ ሞልተዋል። ኧረ ክድየት በዝልክ እናንተ ዝና በራሱ ወደ ምድር የሚወርደው በፈጣሪ ዝናት እኮ ነው። የኛ ማናቴ በየቤቱ ደግሞ እንደዚህ አይነት ነው። ኮሜንት ላይ ስታው እንደዚህ አይነት ነገር ነው ያለው። እናቴ እንኳን ሞተችልኝ ምድር ወሹ እንደዛ ነገር ነው ያለው። የአብዛኛው ቤትና ኑሮ ቦታ ገንዘብ እኮ አሁን ተዛ ሀገር ቢገባ እኮ ማለት ነው ሰው በቃ ምንም እንደዚህ ነው። የዚች ልጅ እድል ነው የአብዛኛው ሰው ያለው ማለት ነው። ግን አረብ ሀገር ያለች ሴት እዛ ስንት ዓመት ኑራ ስትሄድ በነዛ አብረው በኖሩ ልጆች እይታ አይን እንታያለን ብላችሁ እንዲያታስቡ ግን ማለት ነው። አንድ ሰው ፊቱን አዞራለሁ ቢል እኔ ጣመሜ ነው መለቃ እያንዳንዴ እንጂ እኔ መስዋዕት ከፍሌ ያሳድጌ ኧረ ነገሩ አታርገው በኛ ነው አታርገው በኛ እንዲያው በዘራችሁ ማይድረስ ዘመዶች ወይኔ እትሻ ምን ነው ይቺ ሴትዮ ደግሞ ምን ሆና ነው ደመቁ ተነጋላት እኮ ጥላዋና ነጠላዋን ይዛን ጥልጥላ ነበር የምትሄደው። ምን ነው ይሄን ሰሞን ደግሞ ቤት ኩልተፍ አድርጎ የሚያስቀምጥ ነገር መጣባት። በዲህናዋ ነው ኧረ እኔ አንዱንም አላውቅም። ናቲ በዲህናዋ እንኳ አይመስለኝም። ሰሞኑን ሀዲ የምትይው አንቺ ነበረሽ ወደ ወሳ ቤት ምን ሆና ነው አልሰማሽም? ጠጭ እስቲ እናቴ አበዚህ ኧረ በፈጠረሽ ከሰሉና ጨርሽው እናቴ ያው ጨናርቀው ፈርከፍከፍ አድርጊበት። ምን ነው ኑሮ እኛ በላይ ብቻ ነው ቤቱን የሰራዋልሽ እናቴ። ለነገሩ አንቺ ምን አለብሽ? አባትሽ ነው የሚያስበው። አንቺ ምን አለብሽ? ይሄ ስልክ ታላ አንቺ ድንዝዘሽ ቁጭ እንዲሁ ደመቀኝ። እንዲሁ እነዚህ ልጆች ጋር ምን ይሻለናል? አልተሳካልንም እኮ እንዴት ልንኗኗር ነው? ራስኪ ታይኝማ የወለድ ያገባ ሲፈታሻል የወለድ እንዴት ሊሆን ነው ምንድን ይባላል እኮ አንቺዬ። ወይ አንቺን አለ እኮ እናቴ ልጆቿ ብር መላክተው ወይ ምን ነው ምን ሆኑባት ሊመጡ ይሆን? ኧረ እናቴ አሁን ስራ ጠፍቷል አሉ አረብ ሀገር እንዲሁ ስራ ጠፍት ብሎ ተቀምጠዋል አሉ። ለዛ ነው እግሯ ያጠረው እናቴ። ማለት ያው ተኮ ለሊት ነበር የምትገባው። ነጠላ ይዛ መሮጥ ነው ሁሉ ዘመድ ሆና ነበር። የአረብ ሀገር ብር ሲቆረጥ እናቴ ሰው ሁሉ እኮ ዘመድ የለውም። ምን የለሞት እኔ ተናግሬያለሁ። ገንዘብ ሲጋይ በልኩ ነው የምለው። ለዚህ እኮ ነው በልኩ ነው። የሰው ሀገር ሰው ድንገት ነው የሚወጣው። ያኔ ተያይዞ ልቀት ተመንጣት በፊት መጠንቀቅ። ለዛ ነው ነጠላዋን አስራ ቋጭታ ያስቀመጠችው። አቤት ኧረ እስኪ ተይኝ እናቴ። በያርፈሽ ተቀመጭ እናቴ። ቡናውን ባልጠፋ 500 ብር ብርጭቆ ገዝቼ ደግሞ ሱከር ልሰብላ አንቺ ፎይ አርፈሽ ጠጭ እናቴ። እዛ እሷ ዘንድ ልጅ ተሞላቆጭ የሳውዲ ብር ሲ አዲያሜ ምድር ይጠባዋል። ተዛ በኋላ ልጆቹም በተሰቡም አንዴ ነው ጨልሎ ቁጭ የሚለው ብር የጠፋ ጊዜ። እኔ ተው ምለው ለዚህ ነው። ረስኪ ደረብ ማረገው ስጭኝ ማስቲ ታይ መንደር ደርሼ እመጣለሁኝ። ጋሽ ቦጋለ እኮ በሬ ወጋዋሉ እናቴ። እሱን እጅ እስቲል ጠይቅ ገፍተር ነው ብለዋል ያደረገው ጎዶ አልመሰለኝም። አንጭልኝም እናቴ ነው ይሄንኑ ለብሻለሁ። ብርዱ አይጸለቅም ብርዱ ዘንድሮ እናቴ ሊጨርሰን ተነስቷል። ውርጩ ነሰነሰብን ላያችን ላይ እናቴ። ሻግያ አስመሰለን እኮ ሻግያ ንጣታችንስ ብታይ ረጎኝ እስቲ ጀኔ ዋንቺ ገሎን የሰላም ያርገው እናቴ። አገር ሰላም ይሁን ውለን እንግባ። ሌላው ነገር ችግር የለም። ምን አባቱንስ መጥቆር መቅላት። አዎ እናቴ ተነሽ ይሄንን ቤት አስተካክሊ እናቴ። አባትሽ ሳይመጣ እኔም ደረሸ መጣሁ ታች ልጠይቀውና ረጋኝ
የሌለው ገንፎ ያላመጣል አሉ ያንቺ ቢጤ ማሪ። ዜድዬ እውነቱን ንገሪኝ፣ አንቺን ባልሽን ታናድጂዋለሽ እንዴ? እንዲህ ማሪ ምን አይነት አጠያየቅ ነው? ምን አይነት ጥያቄ ነው? ሲጀመር ጥያቄው እንዴት ልጠይቅ ይቻላል? የኔ ባል ኢትዮጵያዊ አይደለም፣ እኔ ኢትዮጵያዊ ሴት አይደለሁም፣ ምን አስበሽ ነው ጥያቄው። ቀላል አናድድ ያለሁ እንዴ? ቀላል ይኸውልሽ፣ እኔ ደግሞ ማለት ነው እማናድደው እንዴት እንደሆነ ታውቂያለሽ? አይ ችግር የለም ዘይነብ አይዞሽ። ይኸውልሽ እኔ ሳናድድ እንዴት እንደው ታውቂያለሽ? እሱ እየተናደደ እኔ የምስቅ ከሆንኩ ነው ማናድደው እንጂ እሱ እየተናደደ እኔ እየተናደድኩ ነው። እንዲዘነት አልፈልግም። ማን ተናደደ ብዬ ላወራ ነው ወይስ ማን ተናደደ ብዬ ላስብ ነው? እንዲዛ አልፈልግም። እኔ ደህና በሆንኩ ሰዓት እሱን እያልኩ እያራገብኩ ማለት ነው አናድጄ እኔ መሳቅ አለብኝ። ወንድ ልጅ ደግሞ ወንድነቱ የሚለካው ሚስቱ በሱ ንዴት የምትስቅ ከሆነ ሚስቱ የምትስቅለት ከሆነ እየተናደደ ዋጥ አድርጎ ሚስቱ ስትስቅ የእሷን ደስታ ማየት ማለት ነው። ወንድ ማለት ይሄ ነው። ተዛ የተረፈና ማናብቃ እውነቴን ነው። እና እኔ ሴት አይደለሁም፣ የኢትዮጵያ ሴት አይደለሁም። ያውም ዜነብ አለሙ ተዘይኔ ባል አበሻ አይደለም። ምን በወጣው ሳይናደድ የሚኖረው ቀላል አናድድ ይዋል እንዴ? እና ታዲያ ምን ላይ ነው ሚስት ሳላናድር ተኖርኩኝ? ምን ነው ሚስት አልሚም ሶሻል ሚዲያ ላይ የታየ ሁሉ ማንኛውም ሰው ፐርፌክት የተነገረ ሁሉ ሳያናድድ ሳይባሻሸቅ ይኖራል ያለሽ ማን ነው? ውሸት ነው ማሪ። ትዳር ውስጥ ገጭገው በንባ አለ እንዳታስቢ። ግን ትልቁና ብልጠቱ ብስለቱ እንደው ታውቂያለሽ፣ ተስማምቶ መኖር አግባብቶ ያን ሁሉ አልፈሽ ገጭገውንም እንትን ብለሽ እንዴት ተጠባብቀሽ መኖር በቃ ሳትለያይ ማለት ነው። ያ ነው እንጂ ዋናው ነገር። እና ታዲያ ምኑ ነው ማጣፈጫው? ምኑ ነው ምን እንትኑ? እስቲ ዝም በይ። እኔም ዛታ ሶሪኛንቺ ሚስጥር አታስወጪ።